ሰላም ቤተሰብ እንዴት ናችሁ? ከእኔ ጋር ሁሉ ሰላም እግዚአብሔር ይመስገን ደህና ነኝ። ቪዲዮ ተሰራ በጣም ሰንበት አሉ። አሁን ዛሬ ማለት ነው የሚሰራው ምግብ ራሱ አላውቅም። እሺ ስሙን አላውቅም፣ ግን ሁለት አይነት ምግብ ነው የምሰራው። አሁን በረታቴ ቤተሰብ እንግዲህ እሺ። ዛሬ ግን ድምጤን ከፍ አደርገዋለሁ። ዛሬ ግን እየፈራሁ ነበረ። አሁን ግን ነው አለምዬ ነው መስራት እና አበረታቴ ቤተሰብ። እዚህ ጋር ሽንኩርት ከፍ ያለው ኋላታዊ ሽንኩርቱ በዛ ባለሽ እንዴ ነው ምናምን የኔ ባል እናቴ ጀግና ነው፣ ችግር የለውም ይችለኛል። እሺ ቤተሰብ ጎበዝ ሰራተኛ ነው እና ችግር የለውም። ሽንኩርቱን ባናት ነው የሚያመጣልኝ። እሺ ዘይቱ ምናምን እኛ ጋር ኑሮ ውድነት ምናምን ነገር የለም። እኔና ባሌ ጋር እሺ ቤተሰብ አበረታቱ። አያችሁ ቤተሰብ አሁን እዚህ ጋር እንደዚህ ሽንኩርቱ እንትን ብሎልኛል። እዚህ ጋር እኔ ሽንኩርት አለን እናስገባበት። አይ ግዴታ ነው ሽንኩርት በጣም ግድ ነው እንዲያጣፍጠው ማለት ነው። እዚህ ጋር ዝንጅብል አለ። ሁሉንም በአንድ ላይ ዶሮ ነው የምሰራው። እንግዲህ ግዴታ ነው ሽንኩርትና ዝንጅብል የለበሰሽ ተኛ እንዳታረጋቸው እንዳትሉኝ። እንግዲህ ችግር የለውም። እዚህ ጋር ደግሞ ይኸውላችሁ፣ እዚህ ጋር ደግሞ ደንጎሎ እዚህ ሀገር ችግር ነው፣ ውድ ነው ሁሉ ነገር ደንጎሎ ምናምን። አይ ምንድን ነው የአረንጓዴ ነገር በአረበኛ ፈሶሊያ ነው። በነገራችን ላይ ፈሶሊያ ይባላል። ቅጠላ ቅጠል መብላት ጥሩ ነው። በነገራችን ላይ ብሉ ቅጠላ ቅጠል ከስንት በሽታ ይሰውራችኋል ማለት ነው። በዚያ ላይ እኔ ባለሙያ ነኝ። እሺ እንግዲህ አቀራረጡን ባይመች ያው በአንድ እጅ እየሰራ በአንድ እጅ ስላልመቀር ተገዛ ነው ማለት ነው። እሺ እንግዲህ ቅር ይሄ ግን ፈሶሊያ በነገራችን ላይ አሁን እንትን ቅጣሹን እንድትም ማድረግበታለን። ምርጥ ምግብ ነው ከሩዝ ጋራ ማለት ነው። ስልኬ ነው መሰለኝ ትንሽ ባለጣሪ እዚህ ጋ አሁን ዶሮዋን አረጋታለሁ። በዛ ላይ አያችሁ እዚህ ጋ ይሄ ቀረፋ ማለት ነው። የሚያውቀዋለሁ እና ሚስማር ምናምን አረግበታለሁ። በጣም ሽታውን በለጉድ ነው የሚያሳምረው። ማርያም ካሜራው ትንሽ ጥራት የለውም መሰላዩ። አይዋ እንዴት ነው ቲማቲምም ማድረግበታለሁ በነገራችን ላይ አያችሁ ቤተሰብ በጣም ነው የሚያምረው። በነገራችን ላይ እዚህ ጋር ደግሞ ትንሽ በጣጥስ አደርግበታለሁ። ድንች የአረብ ሀገር ምግብ ግን በነገራችን ላይ ያው እንደዚህ ያወት አያምርም። ቀምሱት ወይም በኋላ ቆየት ብሎ ነው የሚያምረው። እንግዲህ ቤተሰብ የጋር ነጭ ሩዝ እሰራለሁ። ይህ እንደዚህ ነው። እዚህ ጋር ደግሞ ይኸው ፈሶሊያው ማለት ነው። ምርጥ ፈሶሊያ ይሄ ጋር ቅጠል ሽንኩርት አደርግበታለሁ። ፈሶሊያ ማለት ነው። ቅጠል ሽንኩርት ካሜራው ትንሽ ወዘዝ ይላል። እንግዲህ ለካሜራ ጥራት ሶሪ ቀስ ብሎ ነው
አያችሁ እዚህ ጋር ነጭ ሩዝ እየሰራሁ ነው። ትንሽ ጨመረበት። እንግዲህ ግዴታ ነው ነጭ ሩዝ ነው አለው እንዲበሉበት ነው። እዚህ ጋር ደግሞ እየተዳረሰ ነው። ኢዳም ነው የሚፈልጉት እንደ ወጥ በቃታ ከሩዝ ጋር ለመብላት ማለት ነው። ፋሶሊያው ደግሞ ትንሽ ይቀረዋል። ትንሽ ይቀረዋል። ሩዙን አያችሁት? አሁን ውሃውን ይመጥና አሪፍ ይሆናል። ቤተሰብ አሁን ይኸው ፋሶሊያ የሚበላ የራበው እንዳለ ኑ ብሉ። ጉድ! ይህ የካሜራ ጥራት ግን የለም። በስማ እና ሩዝ የሚለው አለቀ በቃ። እያችሁ እዚህ ጋር አለቀ። በቃ አሁን ላቀርብላቸው ነው በቃ። በነገራችን ትንሽ አታብዙትን እንዳይል ማለት ነው። ሳያችሁ እንደዚህ ነው ላቀርብላችሁ ነው ለሰዎች ማለት ነው። በጣም የሚያምረው